ምዝገባ ጥቅሙ የለው ወደር የሲቪልና ቤተሰብ ምዝገባ ጥቅሙ የለው ወደር። ሕይወት በፍጥነት የሚለዋወጥ ጉዞ ነው። በውስጡም ትልቅና ወሳኝ ምዕራፎች አሉት። እነዚህን ምዕራፎች መመዝገብ ደግሞ የወሳኝ ኩነቶች ምዝገባ ኤጀንሲ ዋነኛው ተግባር ነው። የተከበራችሁ የሀዲያ ቴሌቪዥን ተከታታዮች፣ በማዕከል ኢትዮጵያ ክልል የወሳኝ ኩነቶች ምዝገባ ኤጀንሲ በሚያከናውናቸው ዘርፈ ብዙ ተግባራት ላይ መሰረት ያደረገ ሳምንታዊ ፕሮግራም ይዘንላችሁ ቀርበናል። እስከ ፕሮግራማችን ፍጻሜ አብሮነታችሁ አይለየን። የወሳኝ ኩነቶች ምዝገባ ዘመናዊና ሁሉን አቀፍ በሆነ መንገድ በሀገራችን ከተጀመረ ረዘም ያለ ጊዜ ባይሆንም ዋና ዓላማውን ውልደት፣ ጋብቻ፣ ፍቺ፣ ጉዲፈቻ እንዲሁም ሞትና ሌሎች 7 ኩነቶችን በመመዝገብ ለዜጎች ሕጋዊ ማንነትን ማረጋገጥ ላይ ትኩረት አድርጎ እየሰራ ይገኛል። ኤጀንሲው ሁሉን አቀፍና ቀጣይነት ያለው የወሳኝ ኩነቶች ምዝገባ ስርዓትን በክልል አቀፍ ደረጃ በመዘርጋትና በማስኬድ ላይ ይገኛል። ይህም ደግሞ ለዜጎች ሰብአዊና ሕጋዊ መብቶችን የማክበር መሰረት ነው። በተለይ ኤጀንሲው ሁሉም ሰው የሚታወቅባትን ኢትዮጵያ የሚለውን ራዕይ ተግባራዊ ለማድረግ ተልእኮን አስቀምጧል። ይሄም አንዱ የወሳኝ ኩነቶች አግባባዊ መረጃዎችን መመዝገብና ማደራጀት፣ ደህንነቱ በተረጋገጠ ደግሞ መረጃዎችን አደራጅቶ ማስቀመጥ፣ ከዛ እነዚህ የተመዘገቡ መረጃዎች ለሚመለከታቸው አካላት ለልማት እንዲሆኑ ግብዓት ከመስጠት አንጻር ሰፊ የግንዛቤ ስራዎች እየተሰሩ እንደ ሀገርም እንደ ክልል እንደ ሴንትራል ኢትዮጵያ ወደ 7 ኩነቶች ምዝገባ ይደረጋሉ። ልደት፣ ጋብቻ፣ ሞት፣ ፍቺ፣ ጉዲፈቻ፣ አባትነትን በፍርድ ቤት ማወቅ፣ ልጅነትን መቀበል የሚሉ እንደ ሀገር የተቀመጡ የወሳኝ ኩነቶች የሚባሉ ናቸው። እነዚህ ኩነቶች በሁለት ነው የሚከፈሉት። አንዱ ተፈጥሯዊ ኩነቶች ይባላሉ። ሁለተኛ ደግሞ ማህበረሰባዊ ኩነቶች ይባላሉ። ተፈጥሯዊ የምንላቸው በተፈጥሮ የሚከሰቱ ኩነቶች ነው። በሰው ህይወት ላይ በሰው ልጆች ላይ የሚከሰቱ ወሳኝ የሆኑ ኩነቶች ናቸው። እንግዲህ እነዚህ ሞትና ልደት ተፈጥሯዊ ኩነቶች ይባላሉ። ማህበረሰባዊ ደግሞ በማህበረሰብ ውስጥ የሚከሰቱ በሰው ህይወት ጋብቻን፣ ፍቺን፣ ጉዲፈቻን ሌሎች የተገለጹትን የሚያካትቱ ናቸው። እንደ ስራ ክፍል እንደ ተቋምም እንደ ስራ ክፍልም ከሚሰሩ አበይት ተግባራት አንዱ የሰነድ ማመሳከር ወይም ደግሞ ማረጋገጥ ስራ ነው። በዚህ ሂደት ውስጥ በርከት ያሉ ተገልጋዮች በተለይ ለውጭ ሀገር ስራ ስምሪት፣ ለፓስፖርት እንዲሁም ለአገልግሎት ሰጪ ተቋማት ለባንኮችም ጭምር ይህን ሰነድ ይፈልጋሉ። ይህ ሰነድ ከቀበሌ ያወጡትን ሰነድ መጥቶ ዞን ላይ ያረጋግጣል፣ ከዛ ክልል ላይ ያረጋግጣል። በዚህ ሂደት ውስጥ በአምስቱም ኩነት እያንዳንዱ ቅድመ ሁኔታ የሚያስፈልግበት ሂደት እንዳለ ይታወቃል። ይሄን በተለይ ከውጭ ሀገር ስራ ስምሪት ከፓስፖርት ጋር ተያይዞ አብዛኛው ጊዜ ልደት ለማረጋገጥ በጣም በርከት ያሉ ባለ ጉዳዮች ይመጣሉ። ከዚህ ጋር ተያይዞ አንዱ ቅድመ ሁኔታ በአካል መገኘት ነው። አስመዝጋቢዎች ወይም የሰርተፍኬቱ ባለቤት በአካል መገኘት አለባቸው። በአካል መገኘት ካልተቻለ ግን ለማረጋገጥ ብቻ ሰነዱን ወይም የምስክር ወረቀቱን ለማውጣት ሳይሆን ለማረጋገጥ በውክልና ህጋዊ በስልጣን በተሰጠው አካል ውክልና የተሰጠ ሰነድ ይዞ መቅረብ አለበት። የነዋሪነት መታወቂያ ወይም ፓስፖርት ይዞ መምጣት ይኖርበታል። በዚህ ሂደት ውስጥ በተለይም ጋብቻና ፍቺ ላይ ሲሆን የፍርድ ቤት ውሳኔንና የጉዲፈቻ ላይና ፍቺ ላይ የፍርድ ቤት ውሳኔ እንዲሁም ሞት ላይ
1 ዓመትና ከዛ በላይ ከሆነ ሞቱ የማህበራዊ ፍርድ ሸንጎ ሞቱ መከሰቱን የቆየ ሞት ከሆነ ሞቱ መከሰቱን የሚያሳይ የማህበራዊ ፍርድ ሸንጎ ውሳኔ ይዞ መቅረብ አለበት። በዚህ ሂደት ውስጥ እንግዲህ በጣም በርካታ ተግዳሮቶች እየገጠሙ ነው። በተለይም ከሰነድ ማመሳከር ጋር ተያይዞ ከእድሜ ጋር እድሜን አበላልጦ የመሙላት በተለይ ከውጭ ሀገር ስራ ስምሪት ጋር ተያይዞ በጣም ትንንሽ የሆኑ ልጆች እድሜያቸው ያልደረሰ ልጆች ለውጭ ሀገር ጉዞ በማለት እድሜያቸውን በመጨመር ትንንሽ ልጆች 16 18 ዓመት ልጆች ኦልሞስት እድሜያቸውን 24 25 እያደረጉ የሚያመጡበት ሂደት አለ። አንዳንዱ ደግሞ በጣም ትልልቅ ሰዎች አንደሬጅ እድሜያቸውን አድርገው የሚያመጡበት ሂደት አለ። ይሄ ትልቁ መሰራት ያለበት ታች መዝጋቢ ባለሙያዎቻችን ትክክለኛውን እድሜ ከትክክለኛ ማስረጃ አይተው ነው መዝገብ ያለባቸው። በተለይም ከ8ኛ ክፍል ካርድ ጋር ማች አድርገው መስራት አለባቸው። እነኚህ ነገሮች ክሮስ ቼክ እያደረጉ ከመታወቂያ ከፓስፖርት ጋር እያመሳከሩ መስራት እንደሚኖርባቸው ነው ማሳሰብ የምወደው። በጣም በርከት ያለ ባለ ጉዳይ በዚህ ሂደት ውስጥ ትልቅ ተግዳሮት እየፈጠረብን ነው። በተለይም ከኢሚግሬሽን ጋር ተያይዞ በጣም በርከት ያሉ ባለ ጉዳዮች እዚህ ይመጣሉ። እዚህም ያለሟሉት ነገር ሲኖር የሚመለሱበት ሂደት አለ። በአግባቡ ካሟሉና ግን ተገቢው መረጃና ማስረጃ ካቀረቡ በ10 ደቂቃ ውስጥም ሞስት ከ10 ደቂቃም በታች ተስተናግደው የሚሄዱበት አግባብ መኖሩን ነው ማንሳት እንፈልጋለን። በኤጀንሲው የግንዛቤ ማስጨበጫ ስራዎች የተከናወኑ ይገኛሉ። ለአብነትም በጤና ተቋማት ላይ የሚከወኑ ለህብረተሰቡ የግንዛቤ መፍጠር ስራዎች ለአብነት የሚጠቀሱ ናቸው። ከዚህም ባሻገር የተለያዩ የሚዲያ አማራጮችን በመጠቀም ሰፋ ያሉ ስራዎችን እየሰራ ይገኛል። እነዚህ ኩነቶች በወቅቱ እንዲመዘገቡ ግንዛቤ የሚፈጥረው ክፍል በዋናነት እስከ ስር መዋቅር ባለን አደረጃጀቶች ግንዛቤ የመፍጠር ስራዎችን ነው የምንሰራው። በተለይ ወቅታዊ ኩነት ምዝገባ የምንለው እስከ 90 ቀን ይሄ ኩነት ከተከሰተ እስከ 90 ቀን ያሉ ሁሉ ወቅታዊ ኩነቶች ይባላሉ። ከልደት አንጻር ከጋብቻ አንጻር ግን እስከ 30 ቀን የተከሰተ ጋብቻ፣ ጉድፈቻ፣ ፍቺን ያካትታል። ሞት ደግሞ በአዲሱ አዋጅ በሲቪልና ቤተሰብ አዋጅ በአዲስ መልክ ወደ 50 ቀናት ውስጥ የወቅታዊ ኩነት ይባላል። እስከ 1 ዓመት ግን ከ90 እስከ 1 ዓመት ባለው ጊዜ ውስጥ ከ30 እስከ 1 ዓመት ጊዜ ውስጥ ከሆነ ደግሞ የዘገየ ኩነት ነው የሚባለው። ከ1 ዓመት በኋላ የሆኑት ደግሞ የጊዜ ገደቡ ያለፈ ኩነት ተብሎ ነው የሚገለጸው። አሁን እንደ መረጃ የሚያስፈልገው የአመታዊ ስታቲስቲክስ መረጃ ውስጥ የሚካተተው ልደት እስከ 90 ቀን ሲሆን ጋብቻ ፍቺ እስከ 30 ቀናት፣ ሞት እስከ 30 ቀናትና እስከ 1 ዓመት 90 ቀን በሚደርሱበት ጊዜ እነዚህ የአመቱ የመረጃ ስታቲስቲክ ውስጥ ይገባሉ ማለት ነው። ይሄ እነዚህ መረጃዎች ተካተቱ ማለት በየአካባቢው ያሉ አጠቃላይ ክስተቶችን መንግስት በመያዝ የመሰረተ ልማት ትኖችን ለማስፋፋት ይጠቅማል ማለት ነው። ለዚህ ነው ወቅታዊ ኩነት ላይ ትኩረት አድርገን መስራት አለብን የምንለው። ይሄንን ለማድረግ ደግሞ እንደ ክልል የተለያዩ ሚዲያዎችን እየተጠቀምን እንገኛለን። የሬዲዮ ጣቢያዎችን አጠቃላይ በክልል ውስጥ የሚገኙ 4 FM ሬዲዮ ጣቢያዎች በ7 ቋንቋዎች አሁን ደግሞ በቀጣይ የምንሰራው 1 ቋንቋ ጨምረናል። በዛ ህብረተሰቡ ግንዛቤ ፈጥሮ ማንኛውም ኩነት ሲከሰት በወቅቱ እንዲያስመዘግብ የመስራቱን ስራ እየሰራን እንገኛለን። በዚህም ደግሞ በተለይ ሆስፒታሎች ላይ በተፈጠረው የግንዛቤ ስራዎች ልደት በጥሩ ሁኔታ እየተመዘገበ ይገኛል። 25 ሆስፒታሎች ላይ ምዝገባ እየተካሄደ ነው በክልሉ። በዛ ውስጥ የልደት ምዝገባ አበረታች ነው ማለት ነው። የሞት ምዝገባ ላይ ግን ክፍተት እንዳለ አይተናል። በሌሎችም የጋብቻና የፍቺ ሌሎች ምዝገባዎች ላይም አበረታች ለውጦች ያሉ ቢሆኑም ግን ቀጣይ የምንሰራቸው የግንዛቤ ስራዎች በተለይ ሞት ላይ ሰው ከሞተ በኋላ ለምን ማስመዝገብ ያስፈልጋል የሚሉ አባባሎች፣ የግንዛቤ ክፍተቶች በህብረተሰቡ ዘንድ ውስጥ አሉ።
ሰው ከሞተ በኋላ ቀጣይ ትውልድ ይቀጥላል። ለቤተሰቡ ለልጆቹ የጡረታ መብት አለ፣ የዋስትና መብት አለ፣ ህፃናትን የመንከባከብ አለ። እንደገና ደግሞ የሞት ምክንያትን ማወቅ አለ። በተለያየ ተላላፊ በሽታ ሞቶ እንኳን ቢሆን ቤተሰብን መታደጋል። ስለዚህ ያ ማሳወቂያ ወረቀት የሚሰጠው ያ ሰው በምን ምክንያት ሞተ የሚለውን ጭምር ስለሚያሳይ ጥንቃቄም ለመውሰድ ጭምር እንደገና ደግሞ የጡረታ የዋስትና የኢንሹራንስ ጥያቄዎች ሲቀርቡ እነዛ የምስክር ወረቀት የልደት ምስክር ወረቀት ማነው የሞት ምስክር ወረቀት መቅረብ አለበት። ከዛ አንፃር ህብረተሰቡ መገንዘብ አለበት። ሁለተኛ ከልደትም አንፃር ህፃናትን እንደተወለዱ ማስመዝገብ በእድሜያቸው ሲደርስ ወደ ትምህርት ቤት እንዲገቡ ስምና ዜግነት መብት እንዲያገኙ በወላጆቻቸው እንክብካቤ እንዲያገኙ እንደገና ደግሞ የተለያዩ አገልግሎቶች በትምህርት ቤቶች በጤና ተቋማት መድኃኒቶች ክትባቶች እንዲያገኙ ይረዳል። ከግለሰብ አንፃር ከመንግስት አንፃር ደግሞ ስናይ እነዚህ ምዝገባዎች የልደትም ይሁን የሞትም ሌሎችም ሁነቶች አንዱ መረጃው ነው። ከልደት አንፃር ምን ያህል ህፃናት እየተወለዱ ነው። ስለዚህ ምን ያስፈልጋቸዋል? ጤና ጣቢያ ያስፈልጋቸዋል፣ ትምህርት ቤቶች ያስፈልጋቸዋል፣ ሌሎች አገልግሎቶች ለህፃናት ጠቃሚ የሆኑ ልማቶች ያስፈልጋሉ። ስለዚህ ስታስቲካዊ መረጃ ነው፣ ለስታስቲክ ይጠቅመዋል። የመሰረተ ልማት ለማስፋፋትም ይጠቅማል። ሞትንም ስንመለከት ምን ያህል ሰው እንደሞተ መረጃው ይዛል። በዛ መሰረት የሞት ምክንያት ምንድነው? ወረርሽኝ ቢሆን ለመከላከል የጤና ተቋም ነው፣ ባለሙያ ለመኖር ነው ወይስ ጥናትና ምርምር ሌሎች ነገሮች ለማድረግ ይጠቅማል። ጋብቻም ደግሞ ህጋዊ ተጋቢዎች ህጋዊ እንዲሆኑ ተጨባጭ ማስረጃ ነው ማለት ነው። ህጋዊ ሲሆኑ የመምራት ኃላፊነታቸውን የንብረት ባለቤትነታቸውን ያረጋግጥላቸዋል። መንግስት ዋስትና ይሰጣቸዋል ማለት ነው። በፍርድ ቤት ሲቀርቡ ህጋዊ ውሳኔን ያገኛሉ ማለት ነው። ወደ ፍችም ቢሆን የሚካሄድ ከሆነ ከዚህ አንፃር ሰፊ ጠቀሜታዎች አሉት። ስለዚህ ምንድነው አንዱ ለህጋዊ ጠቀሜታ ነው። ሁለተኛው ደግሞ አስተዳደራዊ ጥቅም እንደ መንግስት ያንን መረጃ ወስዶ የአጭር ጊዜ የረጅም ጊዜ የመካከለኛ ጊዜ እቅድ እንደገና ደግሞ ፖሊሲዎችን ለመቅረጽ ፕሮግራሞችን ለመንደፍ እና ያን ሁሉ አገልግሎት ለመስጠት ስለሚጠቅም እነዚህ መረጃዎች በጣም ጠቀሜታ አላቸው። ምዝገባዎች አንፃር ተግዳሮት እየገጠመን ያለው አንዱ ከሞት ኩነት ምዝገባ ጋር ተያይዞ ነው። ሞት በተለይም ለምንድን ነው የምናስመዘግበው፣ ጠቀሜታው ምንድን ነው የሚለው በበቂ ሁኔታ በቂ ግንዛቤ ካለመያዝ የሚመነጭ አንዱ ተግዳሮት ነው። ሁለተኛው የሚመዘገቡ ኩነቶች ወቅታዊነት ኩነቶች እንደተከሰቱ ሄዶ የማስመዝገብ ችግር፣ የግንዛቤ የእውቀት ጋፖች በተለይም በማህበረሰቡ ዘንድ ቀሪ ስራዎች መኖራቸውን የሚያመላክት ነው። ስለዚህ በተለይም እነኝን ለመቅረፍ ደግሞ ከተለያዩ ባለድርሻ አካላት ጋር በተለይ ከእድሮች ጥምረት ጋር በስፋት እየተሰራ ያለበት ሁኔታ ነው ያለው። የልደት ኩነት ምዝገባንም ከዚህ በተሻለ መንገድ ለማሳደግ በተለይም ሆስፒታሎች ላይ ወቅታዊ ምዝገባ ጣቢያዎችን በማቋቋም ከሆስፒታሎች ጋር ተቀናጅተን በሆስፒታሎች ምዝገባ ተጀምሯል። ስለዚህ በ2017 ትልቁ ትኩረት አድርገን የሰራንበትና የምዝገባ ሽፋኑንም በተለይ የልደት ምዝገባ ሽፋኑን ያሳደገው የሆስፒታል ምዝገባ ነው። ስለዚህ እነኝን አይነት ስራዎች አጠናክሮ በመቀጠል የወቅታዊ ምዝገባ ሽፋንን ለማሳደግ ጥረቶች ይደረጋሉ ማለት ነው። ይህንን ለማሳለጥ እንግዲህ የባለድርሻ አካላት ሰፊ ሚና ያለው ማለት ነው። እንደ ክልል ከጤና፣ ከትምህርት፣ ከፍርድ ቤቶች፣ ፐብሊክ ሰርቪስ፣ ከሴቶችና ህጻናት፣ ከሃይማኖት ተቋማት፣ ከእድሮች ጋር ተቀናጅተን እንሰራለን። በዋናነት ይሄንን ተቀናጅተን የምንሰራው ይሄ በህብረተሰቡ ዘንድ የተከሰቱ ኩነቶችን በወቅቱ እንዲያስመዘግቡ ህብረተሰቡ ባህል እንዲያደርግ ነው። በዋናነት ደግሞ የጋራ መግባቢያ ስምምነትን ተፈራርመናል
ወደ ክልሉ ከመጣን በኋላ በ2016 ተፈራርመን በየአመቱ እቅድ ያቀዱ የላኩልን እያቀዳጀን አፈጻጸምንም በተለያዩ መድረኮች እየገመገምን እንገኛለን። በጤና በኩል ያለን ጥሩ ሆኖ አሁንም ቢሆን የሚያመልጡ ሳይመዘገቡ የሚቀሩ አሉ። እንደገና ደግሞ ወደ ምዝገባ ያልገቡ ሆስፒታሎች አሉ። ስለዚህ ቀጣይ እነዛ እንዲገቡ የመስራቱን ስራ ውይይት እየተደረገ እየተገመገመ ክትትልም እየተደረገ ይገኛል። ከትምህርት አንፃር እንደዚሁ ቅንጅታዊ ስራችንን አጠናክረን በየአመቱ በመናደርገው የተማሪዎች ምዝገባ በተለይ የቅድመ መደበኛና የአንደኛ ክፍል ተማሪዎች ምዝገባ ስራዎቻችንን ንቅናቄውን ጀምረናል። የቀድሞ ክልል በነበርን ጊዜ ነው የጀመርነው። ባለፈው አመት ወደ 12000 ህጻናት ተመዝግበው የምስክር ወረቀት የልደት ምስክር ወረቀት አግኝተዋል። ይሄ የሚያበረታታ ነው። በዚህ አመትም ደግሞ ያንን ስራ ሰርተን ወደ 25915 ህጻናት ተመዝግበው የልደት ምስክር ወረቀት አግኝተዋል። ይሄ አገኙ ማለት የመማር መብታቸውን አረጋገጡ ማለት ነው። እኛ በየክረምቱ በመናደርገው ቅስቀሳ ወይም የግንዛቤ ስራዎች ብቻ መቆም የለበትም። ህብረተሰቡ ልጆቻቸውን ማስመዝገብ አለበት፣ ባህል ማድረግ አለበት። በየቀበሌው የምዝገባ ስርዓታችን የተዘረጋ ስለሆነ በከተሞችም በገጠርም ህጻናት መመዝገብ አለባቸው የሚለውን ሁሉም አካላት ይህንን ወስደው ተግባራዊ ማድረግ አለባቸው። ከፍርድ ቤትም አንፃር ጥሩ ነው ስራዎቻችን፣ ቅንጅታዊ ስራዎቻችን። በፍርድ ቤት ውስጥ በዋናነት የሚፈጸመው ከፍቺ ጋር ተያያዘ ማስረጃ የመጠየቅ ሁኔታ አለ። ልጅነትን መቀበል፣ ጉዲፈቻ፣ አባትነትን በፍርድ ቤት ማወቅ በፍርድ ቤቶች የሚከናወኑ ማስረጃውን ይፈልጉታል። እነሱም እያነሱ ያሉት ለፍርድ ስርዓቱ ተገቢውን ውሳኔ ለማስተላለፍ ማስረጃው ይጠቅመናል ነው የሚሉት። ስለዚህ ከዚህ አንፃር ልክ ፍቺው እንደተፈጸመ ውሳኔ እንደተሰጠ ወደ ሀብት ክፍፍል ከመሄዳቸው በፊት የፍቺ ምስክር ወረቀት እንዲያመጡ ይደረጋሉ ማለት ነው ተፋቾች። ያ ምስክር ወረቀት ሲመጣ ወደ ፍቺው ስርዓት ወደ ሀብት ክፍፍሉ ስርዓት የሚሄዱበት አግባብ ስለሆነ ፍትሃዊ በሆነ መልክ ሀብታቸውን እንዲከፋፈሉ ከፐብሊክ ሰርቪስ አንፃርም ከመልካም አስተዳደር ጋር በተያያዘ ሰፊ ስራዎች እየሰራን ነው። በተለይ የተቀመጠው የክፍያን ተመን መሰረት ያላደረጉ የክብር መዝገብ ሹሞች ማለት ነው መዝጋቢዎች እየተጠየቁ ያሉበት ሁኔታ ነው። አሁንም ይሄ ተጠናክሮ ይቀጥላል። የነጻ ስልኮቻችንንም ባለፈው አስተዋውቀናል። 6128 እነዚህ ስልኮች ላይ ዜጎቻችን መረጃ መስጠት አለባቸው፣ ትግል ማድረግ አለባቸው። አንዱ የዚህ ክፍል ስራ በተለይ የቀድሞ ህግ አሁን እየተሻሻለ እየወረደ ያለበት ሁኔታ ነው ያለውና አሁን በተሻሻለው የሲቪልና ቤተሰብ አዋጅ ውስጥ ማንኛውም ሰው ከክፍያ ውጪ አገልግሎት አሰጣጥ ላይ ችግሮች የሚፈጥር ፎርጅድ የሆነ ምስክር ወረቀት የሚሰጡት ላይ በፍትሐ ብሔርም በወንጀል ህግም ተጠያቂ እንደሚሆን አስቀምጧል። ስለዚህ ለምሳሌ ለልደት አሁን ባለው ህግ ቀጣይ ተሻሽሎ የሚወርዱ የክፍያ ተመኖች እንዳሉ ሆኖ አሁን ባለው ህግ ወቅታዊ ክፍያ 20 ብር ነው የሚከፈለው። የዘገየ የልደት ማለት ነው የዘገየ 25 ብር ነው። የጊዜ ገደቡ ያለፈ ደግሞ 30 ብር ነው። ከዛ ውጪ የሚመዘገብ በልደት ጉዳይ ላይ ህብረተሰቡ ጥቆማ ሊሰጥ ይገባል የሚለውን ነገር ለማንሳት ነው። በአጠቃላይ ግን እንደኛ ክፍል እንደ ግንዛቤ ስለ የስር መዋቅሮቻችን በዚህ ተጠናክረው እንዲቀጥሉ የግብ ስምምነትን ፈጥረናል። በአጠቃላይ ኤጀንሲው ከዚህ ቀደም የታዩ ጉድለቶችን በመቅረፍ በቀጣይ በርካታ ስራዎችን ከተለያዩ ባለድርሻ አካላት ጋር በቅንጅት ለመስራት በትኩረት እየሰራ ይገኛል። በ2018 የትኩረት አቅጣጫዎቻችን አንዱ የወቅታዊ ምዝገባ ሽፋናችንን ማሳደግ ነው።
ትልቁ የትኩረት አቅጣጫ። እንግዲህ ይሄንን ለማድረግ ደግሞ የተለያዩ ባለድርሻ አካላት ተሳትፎን ርብርብን ይፈልጋል። በተለይም የጤና መዋቅሩን የቅርብ ክትትል ይፈልጋል። ባለድርሻ ብለን ከምንላቸው አንዱ እሱ ስለሆነ፣ ሁለተኛ ይሄን የወቅታዊ ምዝገባ ሽፋን ለማሳደግ የጀመርናቸው በ2017 የጀመርናቸው ስራዎች አሉ። በተለይም የሆስፒታል ምዝገባ ስራዎቻችንን አጠናክረን እንቀጥላለን። በክልሉ በሚገኙ ሁሉም 25 ሆስፒታሎች ላይ ምዝገባ እያከናወንን ነው። ግን ፕሮግረሳቸው እኩል ነው ማለት አይደለም። ስለዚህ ይህንን ወደ ተመጣጠነ ደረጃ እንዲመጡ የማድረግ ስራ ቀጣይ የ2018 ትኩረት አቅጣጫችን ነው። ከቅድም አንጻር የፌዴራሉን መነሻ አድርገን የተለጠጠ እቅድ ነው በዚህ አመት ያቀድነው። ያንን ለማሳካት ደግሞ ትልቁ የትኩረት ኤሪያችን የጤና ተቋማት ናቸው። ሌላኛውና ትልቁ የትኩረት ኤሪያችን የሚሆነው የሞት ምዝገባን ለማሳደግ በተለይም የእድሮች ጥምረትን ታች ላይ ያሉ አደረጃጀቶችን የሴትና የወጣት አደረጃጀቶችን በመጠቀም የሌሎች ኩነቶችን ምዝገባ ሽፋን በ2017 ዝቅተኛ አፈጻጸም ያሳዩትን እንደ ሞት እንደ ጋብቻና ፍቺ ያሉ አፈጻጸሞችን ለማሳደግ እነኝን አደረጃጀቶች መጠቀም ትልቁ የትኩረት አቅጣጫ አድርገን ወስደናል። ሌላው የተጀመረው የቴክኖሎጂ ስራ አጠናክሮ ማስቀጠል ነው። ከቴክኖሎጂ አንጻር አሁን ግብአት ያወረድንላቸው ስልጠና የሰጠናቸው እንዲሁም ፓኬጅ የሞላንላቸው ቀበሌያት በተገቢው መንገድ ሁሉንም ኩነቶች በቴክኖሎጂ በታገዘ እንዲመዘግቡ የተለየ ድጋፍ የማድረግ ትልቁ የትኩረት አቅጣጫችን ነው። በተመሳሳይ ከፌዴራልም ጋር በመነጋገር ክልላዊ የሆነ ሚኒ ሰርቨር እዚህ ክልል ማዕከል ላይ እንዲኖርና የቴክኖሎጂ ምዝገባውን እለት እየተከታተሉ ፊድባክ የመስጠቱ ስራ ትልቁ የትኩረት አቅጣጫ አድርገን ወስደናል። ሌላውና ትልቁ በዚህ አመት ትኩረት የሚሰጠው የመልካም አስተዳደር ችግሮችን መፍታት ነው። በተለይም ከታች ከቀበሌ ጀምሮ ያሉ ከአገልግሎት አሰጣጥ ጋር ተያይዞ የሚነሱ የመልካም አስተዳደር ችግሮች አሉ። በዚህ ስራ ሂደት ውስጥ ይሄ ተቋም እንግዲህ እንደ አገልግሎት ሰጪ ተቋም እንደመሆኑ መጠን አገልግሎት በመስጠት ሂደት ውስጥ የሚታዩ የመልካም አስተዳደር ችግሮች አሉ። እዚህ ክልል ድረስ የሚደርሱን ጥቆማዎች አሉ፣ አቤቱታዎች አሉ። እነኝን ጥቆማና አቤቱታዎች እግር በእግር እየተከታተሉ መፍታት እንግዲህ የረካ ማህበረሰብ ሲኖርን በተቋም ላይ አመኔታ የጣለን ህዝብ መፍጠር እንችላለንና ትልቅ እንደ ተቋም የትኩረት አቅጣጫ አድርገን ያዝናቸው ተግባራት እነዚህ ናቸው። የወሳኝ ኩነቶች ምዝገባ ኤጀንሲ ለህይወታችን ህጋዊ መሰረት የሚሰጥ ልማታችንን በመረጃ የሚደግፍና ለነገዋ ኢትዮጵያ የተሻለ እድልን የሚፈጥር ብሔራዊ ፕሮጀክት ነው። ምዝገባውም ህጋዊ ሽፋንን ከመስጠት ባሻገር ለሀገር ልማትና እቅድ የማይተካ መረጃን ይሰጣል። የተከበራችሁ የሀዲያ ቴሌቪዥን ተከታታዮች፣ የማዕከላዊ ኢትዮጵያ ክልል ወሳኝ ኩነቶች ምዝገባ ኤጀንሲ በሚያከናውናቸው ዘርፈ ብዙ ተግባራት ላይ መሰረት አድርገን ያዘጋጀንላችሁ መሰናዶ የተከታተላችሁትን ይመስል ነበር። እስከ ፕሮግራማችን ፍጻሜ አብራችሁን ስለቆያችሁ ከልብ እናመሰግናለን። ሳምንት በሌላ ዝግጅት እስክንገናኝ ከቀሪ ከሀዲያ ቴሌቪዥን መሰናዶዎች ጋር ሰናይ ጊዜ እንመኝላችኋለን። ዘመናዊ ሁለንተናዊ የህዝብ አስተዳደር ሰላማዊ እድገትና ልማት ሲያጎናጽፍ ለሀገር ቤተሰብ ምዝገባ